ውድ የቻናሌ ቤተሰቦች እንደምን ከረማችሁ? ዛሬም እንደተለመደው በሌላ ርዕስ መልሰን ተገናኝተናል። የዛሬው ርዕሳችን ስለ ታይሮይድ ሆርሞን ሲንተሲስ ነው። በዚህ ቪዲዮ ውስጥ በተለይ ፎከስ የምናደርገው ታይሮይድ ግላንዳችን እንዴት ሆርሞኖችን ፎርም እንደሚያደርግ ሲንተሳይዝ እንደሚያደርግ እናያለን ማለት ነው። ስለሆነም እንደተለመደው አብራችሁን ቆዩን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ጥሩ ጊዜ እናሳልፋለን። አብራችሁን ቆዩ። Let's say about the thyroid gland. Now, this thyroid gland is the largest endocrine gland in the body, which synthesizes the thyroid hormone. So, this thyroid gland consists of two lobes, and these two lobes are joined together by the isthmus. So, this isthmus is a narrow structure which interconnects the two thyroid glands located below the larynx. So, the endocrine gland, which is one of the secretory gland in our body that synthesizes hormone. Hormone የሚያመነጩ ግላንዶች ናቸው ኢንዶክሪን ግላንድ ብለን የምንጠራው። ከነዚህ ኢንዶክሪን ግላንዶች አንዱና አንገታችን አካባቢ የሚገኝ የግላንድ አይነት ነው ታይሮይድ ግላንድ። ስለዚህ ይሄ ታይሮይድ ግላንድ ሁለት ፓርቶች ሁለት ሎቦች ስላሉት እነዚህ ሁለት ሎቦች በኢስመስ ኢንተርኮኔክት ነው። አናቶሚካል ኤግዛክት ሎኬሽኑ below the larynx ነው የሚገኘው, which is important to synthesize the hormone ታይሮክሲን እና T3 እና T4 ብለን የምንጠራው ወይንም ኮመንሊ ታይሮይድ ሆርሞን ብለን የምንጠራው ሆርሞን የሚያዘጋጅ endocrine gland ነው። ስለዚህ ሆርሞን የሚያመነጭ እጢ ነው። So this function increase slightly during pregnancy and lactation and decrease. So when we see the size of the thyroid gland, it's a little bit larger in female than male. ስለዚህ ሳይዙ ሲታይ little bit large ነው ከወንዶች አንፃር ሴቶች ላይ። ስለዚህ ይሄ በተለይ በሴቶች ላይ በእርግዝና ጊዜና በዚህ በሚያጠቡበት ሰዓት continuous production of thyroid hormone ስላለ ሳይዙ ትንሽ ኢንክሪዝ ያደርጋል and menopause ላይ ሲሆኑ ደግሞ ይሄ ሳይዝ ላርጅ ነው ያለው ሳይዝ በሴቶች ላይ አንሶ ይታያል። So this is general characteristic of the thyroid gland. እንደምታዩት below the larynx ነው። So this thyroid gland interconnected by the isthmus. As you see here, release lots of blood vessels are located around the thyroid gland. ይሄ ከዚህ ፊትም ብያቸዋለሁ። በኢንዶክሪን ግላንዶች በኢንዶክሪን ጦች አካባቢ ብዙ ጊዜ በጣም ከፍተኛ ሆነ ብለድ ፍሎ አለ because endocrine glands are ductless አይደል? እንደዛ ነው የሚለው። ለምንድነው ብዙ ማሲቭ ፍሎ ብለድ to the endocrine glands የሚገኘው ሲባል ከዚህ ፊትም በሌላ ቪዲዮ ሰርቻለሁ። ብዙ ጊዜ ኢንዶክራይን ግላንዶች አካባቢ ከፍተኛ ሆነ ለምሳሌ ይሄንን ታይሮይድ ግላንዳችን የሚያገኘው የብለድ መጠን ኪድኒያችን ልባችን ከሚያገኘው ብለድ መጠን በጣም ከፍተኛ ነው ከሳይዝ አንፃር ሲታይ። ለምንድነው እንደዚህ ከፍተኛ የሆነ ብለድ ወደ እነዚህ ወደ ታይሮይድ ግላንዳችን የሚፈሰው ሲባል because it is endocrine gland and so endocrine gland ደግሞ ductless gland ነው። ለዚህ ኢንዶክራይን ግላንድ የራሱ የሆነ ትቦ ስለሌለው ያመረተው ምርት ወደ ታርጌት ሳይቶ እንዲጓጓዝ የሚደረገው በብለድ አማካይነት ነው። በዚህ የተነሳ continuously ብለድ ወደ ታይሮይድ ግላንዳችን ፍሎ ያደርጋል ማለት ነው to collect the hormone from the gland ማለት። ስለዚህ ተቀብሎ ወደ ሰውነታችን ለማሰራጨት ስለሚፈልግ በከፍተኛ መጠን ብለድ ወደ ታይሮይድ ግላንዳችን ይፈሳል ማለት ነው። So when we see the histology of thyroid gland, detail የሆነ ሂስቶሎጂውን ስናይ ታይሮይድ ግላንዳችን ኮመንሊ ሁለት ሴሎች አሉት ይባላል። ፎሊኩላር ሴል እና ፓራፎሊኩላር ሴል ብለን የምንጠራው ወይንም አንዳንዶቹ ሲ ሴል ብለው and then between the follicular cell ግን there is the colloid cell አለ። ይሄ ኮሎይድ ብለን የምንጠራው ስትራክቸር is important to store thyroid hormone for the future use ይላል። ብዙዎቹ ታይሮይድ ሆርሞን ምንም እንኳን ሊፒድ ሶሉብል ነው ብለን ብንነሳም ከዚህ ፊት ስለ ካራክተሪስቲክ ኦፍ ሆርሞን በሰራሁት ቪዲዮ ላይ አይታችሁ እንደሆነ ታይሮይድ ሆርሞን ሊፒድ ሶሉብል ነው። ሊፒድ ሶሉብል የሆኑ ነገሮች ደግሞ ስቶርድ አይደረጉም ብለናል። ለፊውቸር ዩዝ ስቶር አይደረጉም። ስለዚህ ሲፈለጉ ብቻ ነው ግላንዱ ሴንሳይዝ አድርጎ የሚለቃቸው። ለምን ሲባል since they are lipid soluble they can easily pass through the membrane አይደል? ምክንያቱም ሊፒድ ሶሉብል የሆኑ ነገሮች እነሱን የሚይዛቸው ከረጢት የለም። ምክንያቱም በከረጢቱ ስር ወይም በመምብሬኑ ስር በቀላሉ ዲፊውዝ አድርጎ ማለፍ ስለሚችሉ ለዚህ ነው እነዚህ በሊፒድ ውስጥ የሚሟሙ ሆርሞኖች ለምሳሌ ኤስትሮጅን፣ ፕሮጀስትሮን ብትወስዱ ስቶርድ አይደረጉም ሲፈለጉ ነው የሚመረቱት ብለናል። whereas ታይሮይድ ሆርሞን ግን ምንም እንኳን ሊፒድ ሶሉብል ቢሆንም ስቶርድ ይደረጋል። ግን ስቶርድ የሚደረግበት ሜካኒዝም ለየት ያለ ነው። Anyway, we will see later about this how this thyroid hormone stored inside the colloid የሚለው እናያለን። አሁን ግን ሂስቶሎጂውን ስናይ ፎሊኩላር ሴል እና ፓራፎሊኩላር ሴል አሉ ፕላስ ኮሎይድ ሴል አሉ። let's see the follicular cell ወይንም አንዳንዶቹ አሲኔ ሴል ብሎ ይጠሩታል። it's a functional unit of thyroid gland which synthesize the thyroid cell። ትክክለኛው ታይሮይድ ሆርሞንን የሚያመነጭ ሴል follicular cell ተብሎ ይጠራል። So this follicular cell is a secretory cell inside the thyroid gland which synthesize the hormone thyroxine and T3 or thyroxine የምንለው ብዙ ጊዜ T4 እና thyroxine ብለን እንጠራዋለን ወይንም tetraiodothyronine ተብሎ ይጠራል እና T3 ደግሞ triiodothyronine ብለን እንጠራቸው። So the follicular walls lined with single layer of cuboidal epithelial cell that secrete into the interior of the sea. So when we see the cell
the type of cell inside the thyroid gland, this type of cell is cuboidal epithelial. You see, it's a cuboidal epithelioid cell. So it's a secretory cell which is important to synthesize the hormone. And where? Into the interior of the follicle. What is the interior of the follicle synthesize ያደርጋል then colloid store ይደረጋል ሲፈለግ ሪሊዝ ይደረጋል ማለት ነው ሁለተኛው የሴል አይነት እሺ ሂስቶሎጂ በሚትሲሴ ነው ኮሎይድ ምሲ ፎሊኩላር ሴሎች አሉ በዙሪያው ላይ which is cuboidal epithelial cell which is important to synthesize secrete the thyroid hormone so called T3 እና T4 and this is a colloid is a glycoprotein ብዙ ጊዜ ፎርም ይደረጋል and the thyroid hormone የሚገኝ thyroglobulin የሚገኝበት ፓርት ነው colloid ብለን የምንጠራው እና በጣም ሬሊ እዚህ አካባቢ ደግሞ የምታዩት እቺን blood vessels አሉ plus C cell አለ parafollicular cell ወይንም C cell ብለን የምንጠራው which is important to synthesize and release calcitonin ብለን ሁለተኛው colloid ነው it's a protein rich extracellular material produced by the endocrine cell surrounding the endocrine cell that surround the follicle ማለት ነው ወደ በኋላ ላይ እናያለን እሱም so follicular cell synthesize the protein so called protein rich extracellular material that protein rich extracellular material thyroglobulin ብለን የምንጠራው which is important to store thyroid hormone for the future use so the major protein is called thyroglobulin or glycoprotein which contain T4 and T3 as a part of primary structure T3 እና T4 is a primary structure the colloid ውስጥ ይገኛል ማለት ነው in the form of thyroglobulin ብለን የምንጠራው thyroglobulin the glycoprotein inside the colloid which is important to release T3 and T4 one so the third type of cell inside in the thyroid gland is parafollicular cell ወይንም አንዳንዶች ይጠሩት ማብለው ይጠሩታል C cell ብለን እንጠራለን ስለዚህ parafollicular cell ወይንም C cell ተብሎ ይጠራል ስለዚህ this parafollicular cell ወይንም C cell ብለን የምንጠራው this C cell or parafollicular cell which is important to synthesize ምንድነው የሚያመነጨው ሲባል which is important to synthesize calcitonin and C spherical cell which has no relation to the colloid or cuboidal cell you see epithelial cell ወይንም ከኮሎይዱ ጋር ምንም ኢንተግሬሽን የለው ስለዚህ ለብቻ ሴፓሬትሊ የሚገኝ የሰክሬተሪ ሴል ነው የት የሚገኝ ግን ታይሮይድ ግላንዳ ምንድነው የስራ ድርሻው ሲባል you see which is important to synthesize the hormone calcitonin ስለዚህ calcitonin የተባለን ሆርሞን ለማዘጋጀት የሚያገለግለን ሴል ነው what is the importance of calcitonin በሌላ ቪዲዮ ላይ ሰራላችኋለሁ ይሄንን calcitonin which is important to regulate the calcium ion concentration in our circulation ስለዚህ calcitonin የካልሲየምን መጠን በደማችን ውስጥ ያለን ካልሲየም መጠን የሚቆጣጠርልን የሆርሞን አይነት ነው በተለይ መሽ when there is excess calcium ion in our extracellular fluid compartment ስለዚህ በኤክስትራሴሉላራችን ውስጥ የካልሲየም መጠን ሲጨምር ያን የጨመረ ካልሲየም አይን ለመቆጣጠር የሚያገለግለን የሆርሞን አይነት ማተብሎ ይጠራል calcitonin እንዳምታታችሁ we have also parathyroid hormone አይደል parathyroid hormone ከፓራታይሮይድ ግላንዳችን የሚገኝ የሆርሞን አይነት ነው what is the role of parathyroid gland parathyroid gland synthesize parathyroid hormone አይደል ምንድነው የሆርሞኑ የስራ ድርሻ which is important to regulate the calcium የካልሲየምን መጠን መቆጣጠር ነው ማን PTH ብለን የምንጠራው እሺ ይሄ PTH so called PTH ብለን የምንጠራው which is important to regulate ማን regulate የካልሲየምን መጠን regulate ምን ሲሆን ነው ግን PTH is important to regulate the calcium ion when we have less calcium in our extracellular የካልሲየም መጠን በሰውነታችን ውስጥ ኤክስትራሴሉላር ላይ ነው ምናወራው ሰውነት ስንል ኤክስትራሴሉላራችን ላይ ሲያንስ ያን ያነሰ የካልሲየም መጠን ወደ ነበረበት ቦታ ለመመለስ የሚያገለግለን የሆርሞን አይነት PTH ይባላል parathyroid hormone ይባላል በተቃራኒው ደግሞ when there is less calcium ion when there is high calcium ion in our ሲበዛ በስቶ ሲገኝ ምን ካልሲየም ያን የበዛ ካልሲየም ወደ ነበረበት ቦታ ለመመለስ ለመቀነስ የሚያገለግለን ሆርሞን ማን ይባላል calcitonin ሲ calcitonin ከታይሮይድ ግላንዳችን ውስጥ የሚመረት የሆርሞን በተለይ ከት ከሲ ሴል ኦፍ ዘ ታይሮይድ ግላንድ ወይንም parafollicular cell of the thyroid gland ምንድነው የስራ ድርሻው ሲባል ካልሲየም መጠኑ በሰውነታችን ውስጥ በስቶ ሲገኝ ለመቀነስ የሚያግዘን የሆርሞን አይነት ነው you see ይሄ ነው ሂስቶሎጂ ሲታይ you see ይሄንን follicular cell ብለን የምንጠራው at the center of follicular cell we have a colloid you see which is important to store thyroglobulin የተባለ glycoprotein store ያደርጋል in addition to follicular cell and we have also what we have the C cell you see ቺና C cell ብለን ይጠራ ነው around the follicular cell we have a C cell what is the role of this cell synthesize calcitonin ምንድነው የካልሲቶኒን ጥቅም ካልሲየም ሲበዛ ለመቀነስ የሚያግዘን የሆርሞን አይነት ነው ተብሎ ይወሰዳል so when we see the thyroid gland secretion እንደምታውቁት thyroid gland ሁለት ዋና ሆርሞኖችን በተለይ ያመርታል ማናማን T4 እና T3 ለዚህ ነው commonly thyroid hormone ስንል
T3 እና T4 ተብሎ ይጠራሉ ወይንም ትራይአይዶታይሮናይን እና ቴትራአይዶታይሮናይን ተብሎ ታይሮክሲን በተለምዶ T4 ማለት ነው or እቺ አራት ቁጥር የምታሳየው we will see later anyway ግን ምንድነው አራት ቁጥር የሚያሳይ the number of iodine atom used by the follicular cell to synthesize thyroid hormone you see 4 የምታሳየን ምን ያክል አዮዲን ተጠቅሟል የሚል number of iodine atom አራት አዮዲን አተሞችን ተጠቅሞ T4 ይባላል ሶስት አዮዲን አተም ሲጠቀም T3 ይባላል ስለዚህ T3 triiodothyronine and T4 tetraiodothyronine ብለን እንጠራቸዋለን so those two hormones are secreted by the follicular cell you see the follicular cell ነው form የሚደረጉት and can be stored in the thyroid gland for a couple of months you see unlike the other lipid soluble hormones ማለት ነው ከዚህ ፊት ስለ characteristic of hormones አወራችሁ ይህ ሆርሞኑን based on their biochemical composition ለስንት ከፍለናል ለሶስት አይደል ሆርሞኖችን based on their ከተሰሩበት ንጥረ ነገር አንፃር ሆርሞኖችን ለሶስት ከፍለናል ምን ብለን lipid soluble hormone I mean protein peptide hormone and ሁለተኛ ሆርሞን ደግሞ steroid hormone ሶስተኛ amines ብለን so based on their solubility lipid soluble እና water soluble ደግሞ ተብሎ ይጠራሉ see lipid soluble hormone በባህሪያቸው ስቶር አይደረጉም ለምን because they can easily pass through the membrane በመምብሬኑ ስር በቀላሉ ስለሚያልፉ ለፊውቸር ዩዝ ስቶር አይደረጉም whereas thyroid hormone ግን ምንም እንኳን lipid soluble ቢሆንም ከ2 እስከ 3 መንዝ ድረስ ስቶር ሊደረግ ይችላል in the form of thyroglobulin having a significant effect on the metabolic rate of the body ትልቁ የታይሮይድ ሆርሞን ሜታቦሊክ አክቲቪቲን ክሬት ማለት ነው ስለዚህ ሜታቦሊክ ፕሮሰስን ስቲሙሌት በማድረግ ቦዲ ኢነርጂ ዩቲላይዜሽን አክቲቪቲ ያደርጋል ማለት ነው so the other type of hormone released from the thyroid gland ቀደም እንዳልኳችሁ ነው ካልሲቶኒን ከየት ነው ግን የሚመረተው from the parafollicular cell of the thyroid ምንድነው የስራ ድርሻው ሲባል unlike the thyroid hormone calcitonin is important to regulate the blood calcium ካልሲየምን መጠን ለመቁሜንቴን ለማድረግ በተለይ ምን ሲሆን ብያችኋለሁ የካልሲየም መጠን በሰውነታችን ውስጥ ሲበዛ ማለት ነው ያን የበዛን ካል እንዴት አድርጎ ይቀንሳል ሜቢ ወደፊት ሰራላችሁ ይሆናል አንደኛ ሪአብዞርፕሽን ከኪድኒያችን እንዳይካሄድ በማድረግ ቦን ሪሶርፕሽን እንዳይካሄድ በማድረግ የካልሲየም መጠንን ይቀንሳል ማለት ነው so amount secreted when we see the thyroid gland we say that thyroid gland synthesize both T3 and T4 ግን መጠኑን ስናይ ታይሮይድ ግላንዳችን በብዛት የሚያመርተው የታይሮይድ ሆርሞን አይነት T4 ነው ወይንም ቴትራአይዶታይሮናይን 90% ይላል አንዳንድ መጻፎች and then 9% ደግሞ ትራይአይዶታይሮናይን አንዳንድ ጊዜ በጣም ሬርሊ ሪቨርስድ ትራይአይዶታይሮናይን አለ which is non functional functionality almost none ነው ሪቨርስድ T3 በተለይ ሲበዛ አብኖርማል ነው ሪቨርስድ T3 ከበዛ በሰውነታችን ውስጥ less than 1% ነው ብዙዎች የሚሉት ግን በዚህ ከይ መጠን ከዚህ % በላይ ከሆነ የታይሮይድ ሆርሞን ዴፊሺየንሲ እንዳለበት ያሳውቃል ተብሎ ይታሰባልና ሪቨርስድ T3 አንዳንድ ጊዜ አልፎ አልፎ በትንሽ መጠን ፎርም ይደረጋል otherwise commonly ታይሮይድ ሆርሞን የሚባለው ምንድነው T3 እና T4 based on the number of iodine atoms ስለዚህ T4 ስንል አራት iodine አተሞች ከታይሮግሎቢሊን ጋር ባይንድ ሲያደርጉ T3 ስንል ሶስት iodine አተሞች ከታይሮግሎቢሊን ጋር ባይንድ so but when we see the effect of thyroid hormone need target stability T4 ዲአዮዲኔት አንድ iodine atom ሉዝ ያደርግና ወደ T3 ነት ይቀየራል ማለት ነው የት ነው ግን ታርጌት በሰርኩሌሽናችን ውስጥ በብዛት ያለው T4 ነው ግን ታርጌት ሴል ላይ በጣም efficient የሆነው T3 ነው ስለዚህ why because of the affinity of T3 to the receptor ማለት ነው አሁን ሁለቱም ታይሮይድ T3 እና T4 ሁለቱም በብለድ ተጓጉዘው ወደሚፈልጉበት ቦታ ከደረሱ በኋላ ቀድሞ ታርጌት ሴል ሪሴፕተሩ ጋር ወይንም ታይሮይድ ሆርሞን ሪሴፕተሩ ጋር ማን ነው ቶሎ ባይንድ የሚያደርገው ሲባል T3 ነው ስለዚህ አብዛኛውን ጊዜ T4 ታርጌት ሴል ጋር ሲደርስ ወደ T3 ነት ይቀየራል ይሄንን ሂደት ምን እንላለን ዲአዮዲኔሽን ብለን እንጠራለን almost all T4 is converted into T3 in the tissue see tissue ላይ ወደ T3 ነት ይቀየራል ለምን ሲባል because T3 has more high affinity than T4 ማለት ነው ስለዚህ high affinity ስላለው በቀላሉ ከሪሴፕተሩ ጋር ባይንድ ማድረግ ስለሚችል ከT4 ይልቅ T3 በሰርኩሌት to the tissue ይበዛል ከሰርኩሌሽናችን ውስጥ በብዛት ያለው ማለት ነው T4 ነው ተብሎ ይወሰዳል so you see T3 is active form of T4 ተብሎ it's 4 times great potent or active than T4 you see T3 ከT4 አንፃር inside in the tissue ማለት ነው more potent than that of the T4 so what this T4 by deiodination by losing one iodine atom converted into T3 ማለት ነው ስለዚህ ይሄንን ሂደት deiodination ብለን እንጠራለን and the other thing this T3 has a greater affinity to nuclear receptors than T4 ብያችኋለሁ okay ሌላኛው ታይሮይድ ሆርሞን so the function of those two hormones are qualitatively effective ግን the same ነው እንዳልኳችሁ effective ግን efficiency ሲታይ
በቀላሉ ባይንድ የትኛው ያደርጋል ሲባል ከቲ4 ይልቅ ቲ3 ነው ግን ሁለቱም ባይንድ ካደረጉ በኋላ ሮላቸው ሲታይ ኦልሞስት ዘ ሴም ኢፌክት ነው ያለው and different in rapidity and intensity see ልዩነታቸው ምን ሲባል rapidity to bind to the receptor ነው so both T4 and T3 iodine containing derivatives of amino acid you see እኔ ሁልጊዜም ታይሮሲን ሆርሞን ሲባል ከሁለት ነገሮች ነው የተሰራው አይደል አንደኛ the amino acid tyrosine አለ plus iodine atom and the reverse T3 which is the inactive form of tyrosine ብለን የምንጠራው ነው which is inactive form less than 1% በሰርኩሌሽናችን ውስጥ ሊኖር ይችላል ተብሎ ይታሰባል so when we see the transfer of thyroid hormone since it is lipid soluble ከዚህ ፊትም በሰራውት ቪዲዮ ነግሬያችኋለሁ እነዚህ lipid soluble የሆኑ ሆርሞኖች በሰርኩሌሽናችን ውስጥ freely circulate አያደርጉም ለምን freely circulate አያደርጉም ምክንያቱም እነዚህ ሆርሞኖች ሁሉ ጊዜም ከፕሮቲን ጋር ተጣብቀው በሰርኩሌሽናችን ውስጥ lipid soluble ስለሆኑ ከፕሮቲን ጋር ተጣብቀው ፕላዝማ ፕሮቲኖች ጋር ተጣብቀው ነው የሚንቀሳቀሱት ሶ እነዚህ ፕላዝማ ፕሮቲንስ የምንላቸው ከዚህ ፊት በተለይ አልቡሚን እና ግሎቡሊንን ካስታወሳችሁ ቪዲዮ ሰርቻባችኋለሁ እነዚህ አሁን ለምሳሌ አልቡሚንን ብትወስዱ አንዱ የአልቡሚን ጥቅም ምንድነው ብለናል ትራንስፖርቴሽን ኦፍ ሊፒድ ሶሉብል ሰብስታንስ ሊፒድ ሶሉብል የሆኑ ነገሮችን ላይክ ታይሮይድ ሆርሞን ከአልቡሚን ጋር ከግሎቡሊን ጋር ባይንድ ይሆናል ስለዚህ ሰርኩሌት ይሆናል በሰርኩሌሽናችን ውስጥ ሰርኩሌት የሚሆኑ ከቦታ ቦታ የሚንቀሳቀሰው together with the plasma protein so እንዳልኳችሁ ከዚህ በፊትም አንድ ሆርሞን ከፕሮቲን ጋር ተጣብቆ የሚንቀሳቀስ ከሆነ ሰርኩሌሽናችን ውስጥ inactive biologically inactive ነው unless the hormone detach from the protein ስለዚህ ይሄ ሆርሞን T3 እና T4 ወደ ታርጌት ቲሹ መግባት ሲፈልጉ ከፕሮቲኑ ዲታች ያደርጋሉ ማለት ነው ስለዚህ በሰርኩሌሽናችን ውስጥ ይያሉ T3 እና T4 አብዛኛው 99.95 እና 99.95 see 99.5 እና 99.95 ድረስ T4 99.95 ድረስ ይላሉ T3 99.5 ድረስ ኢንአክቲቭ ነው በሰርኩሌሽናችን ውስጥ ለምን ከፕሮቲን ጋር ተጣብቆ ስለሆነ የሚንቀሳቀስ ማለት ስለዚህ አንድ ሆርሞን ከፕሮቲን ጋር ተጣብቆ ሲንቀሳቀስ ባዮሎጂካሊ ኢንአክቲቭ ነው ባዮሎጂካሊ ኢንአክቲቭ ስለዚህ ባዮሎጂካሊ ኢንአክቲቭ ነው ብለን እንወስዳለን ማለት ስለዚህ ይሄ ሆርሞን ኢፌክቲቭ የሚሆነው ከፕሮቲኑ ዲታች ሲያደርግ ስለዚህ ማንኛውም ሊፒድ ሶሉብል ሆርሞን ከዚህ ፊትም ስላልኩ በሰርኩሌሽናችን ውስጥ ይያሉ ባዮሎጂካሊ ለምሳሌ ታይሮክሲን ባይንዲንግ ግሎቡሊን አለ ታይሮክሲን ባይንዲንግ አልቡሚን አለ ስለዚህ ከአልቡሚን ጋር እና ከግሎቡሊን ጋር ተጣብቀው ይንቀሳቀሳሉ ስለዚህ ሲፈለጉ አብዛኛው only very little T3 0.5% T4 0. በጣም ፍሪ አክቲቭ ሆርሞን otherwise majority በሰርኩሌሽናችን ውስጥ ከፕሮቲን ጋር ተጣብቀው ነው የሚንቀሳቀሰው ለዚህ ነው half life-አቸው ሲታይ ለረጅም ሰዓት ይቆያሉ ለምሳሌ አንድ ሰው እንዴት ልግለጽላችሁ ለምሳሌ ኢፒኔፍሪን ኖር ኢፒኔፍሪን ብትወስዱ በሰርኩሌሽናችን በጣም ሾርት half life ነው ያለው በጣም ላጭር ለሰከንድ ለሚኒት ነው የሚቆየው whereas T3 እና T4 በሰርኩሌሽናችን ውስጥ T4 ለቀናቶች ይቆያል እስከ 7 ቀን ድረስ ሊቆይ ይችላል ይላሉ T3 ደግሞ እስከ 24 ሰዓት ድረስ ሊቆይ ይችላል ብለዳችን ውስጥ ለምን ሲባል because of it is binding to the protein ከፕሮቲን ጋር ተጣብቆ ስለሚንቀሳቀስ ለዚህ በሰርኩሌሽናችን ውስጥ T4 እና T3 ለረጅም ጊዜ ይቆያሉ ለምንድን ነው የሚቆዩት because in our circulation both T3 and T4 bind to the protein plasma proteins እና አልቡሚን እና ግሎቡሊን ጋር ተጣብቆ ስለሚንቀሳቀሱ they are inactive in our circulation so they have long half life ማለት እነዚህ ሁለት ሆርሞኖች ለረጅም ጊዜ በሰርኩሌሽናችን half life-አቸው በጣም 7 ዴይ ነው ማን T4 whereas T3 ደግሞ ሲታይ እስከ 24 ሰዓት ሊቆይ ይችላል መጠኑ በግማሽ half life የምንለው አይደል መጠኑ በግማሽ የሚጠንስበት ጊዜ ነው ስለዚህ ለረጅም ጊዜ ለምን ቆዩ ከኢፒኔፍሪንና ኖርኢፒኔፍሪን አንፃር ለምን ለረጅም ሰዓት እነዚህ ሆርሞኖች ብለዳችን ውስጥ የሚቆዩ ሲባል because in our circulation T3 and T4 transported together with protein ስለሆነ ከፕሮቲን ጋር ደግሞ አብረው ሲንቀሳቀሱ they are inactive ስለዚህ ለረጅም ሰዓት በደማችን ውስጥ ይቆያሉ ማለት ነው whereas ኢፒኔፍሪን ኖርኢፒኔፍሪን ብትወስዱ ግን በጣም አጭር ጊዜ ነው የሚቆዩት በጣም ለምሳሌ ኢንሱሊንን ብትወስዱ አንድ ሰው ኢንሱሊን በ4 ሰዓት በ8 ሰዓት በ12 ሰዓት ልዩነት ሊወስድ ይችላል ለምን because of short half life freely circulate ስለሚያደርጉ ፕሮቲን ጋር ስለማይጣበቁ ቶሎ ነው ከሰርኩሌሽናችን የሚጠፉት ከፕሮቲን ጋር የተጣበቁ ሆርሞኖች ግን ሰርኩሌሽናችን ውስጥ ለረጅም ጊዜ ይቆያሉ ብለዳችን ውስጥ ለረጅም ጊዜ ይቀመጣሉ ተብሎ ይታሰባል ፋይናሊ እነዚህ ሆርሞኖች እንዴት ነው ከሰርኩሌሽናችን ውስጥ የሚወገዱት የት ቦታ ላይ ይወገዳሉ ሜታቦሊክ ሆርሞን ስላል መስል ላይ አክት ያደርግ በሊቨር በኪድኒ አማካይነት ከሰርኩሌሽናችን ይወገዳሉ ተብሎ ይታሰባል so this is about the general characteristic of thyroid hormone so ዋናው ገና ሲጀመር እንዳልኳችሁ የዛሬው የዚህ ስለ ታይሮይድ ሆርሞን
የጀመርነው ዋናው ነገር ምን ላይ ነው ፎከስ የምናደርገው ብያቸዋለሁ ሶ ይሄ ታይሮይድ ሆርሞን በታይሮይድ ግላንዳችን ውስጥ እንዴት ይመረታል በተለይ ለህክምና ተማሪዎች ለሜዲሲን እና ዲዲኤም ተማሪዎች በጣም ወሳኝ ቶፒክ ነው ብዙ ጊዜ ኦራል ኤግዛም ላይ ይነሳል ታይሮይድ ሆርሞን ሲንቴሲስ ንገሩን ተብላችሁ ልትጠየቁ ትችላላችሁ ለዚህ ይሄ እንዴት ነው ታይሮይድ ግላንዳችን ታይሮይድ ሆርሞኑን የሚያመነጨው የሚሰራው የሚለው የምናይበት ይሆናል ስለዚህ ካሁን በኋላ ዲቴል ሜካኒዝም ኦፍ ሲንቴሲሱን እናያለን ሶ T3 እና T4 ሴንሳይዝ ኢን ዘ ኮሎይዳችን ውስጥ ፎርም ስቴፖቹ ሲታይ 6 or 7 ዋና ስቴፖች አሉ እነዚህ ስቴፖች ነው የመጀመሪያው ስቴፕ አዮዲን ትራይሲ አዮዲን ፎርሜሽን ስለዚህ ይሄ ትራፒንግ ብለን የምንጠራው ሰርኩሌሽናችን ውስጥ ያለው የአዮዲን አይነት አዮዳይድ ነው ስለዚህ ቻርጅድ አዮዲን ስለዚህ ይሄ ቻርጅድ አዮዲን ትራፕ ይደረግና በፎሊኩላር ሴል then iodinate ይደረጋል ኦክሲዳይዝ ይሆንና ወደ አዮዲን አተምነት ይቀየራል this is the first activity in the formation of in the synthesis of thyroid hormone ስለዚህ መጀመሪያ ላይ ግላንዱ ምንድነው የሚያደርገው ሲባል አዮዲንን ትራፕ ያደርጋል ከሰርኩሌሽን ያን ትራንስፖርቲንግ አዮዲን from the circulation into where into the follicular cell ወደ ታይሮይድ ሆርሞን ሲንተሳይዝ ቀደም ዝያቻለ ታይሮይድ ግላንዳችን አንገታችን አካባቢ below the larynx የሚገኝ ኢንዶክሪን ግላንድ ነው ምን ያዘጋጃል ታይሮይድ ሆርሞንን ከምን ከሁለት ነገሮች አንደኛው ታይሮሲን ከተባለ አሚኖ አሲድ ሁለተኛው ደግሞ አዮዲን ግን ያ አዮዲን በሰርኩሌሽናችን ውስጥ ያለው በአዮዳይድ መልክ ነው ስለዚህ ያንን አዮዳይድ ከሰርኩሌሽናችን ነጥቆ ወስዶ ወደ ፎሊኩላር ሴል ያስገባል ባይ ሶዲየም አዮድ ትራንስፖርት አይደል ይሄ ሰከንደሪ አክቲቭ ትራንስፖርት የምንለው ነው ለዚህ ሰከንደሪ አክቲቭ ትራንስፖርት ምንም እንኳን ኔጌቲቭ ቢሆን አዮዳይድ ኔጌቲቭ ቻርጅ አይደለም ስለዚህ ኢንትራሴሉላርም ኔጌቲቭ ነው ስለዚህ ኢንትራሴሉላር ኔጌቲቭ አገይንስ ዘ ኮንሰንትሬሽን ግራዲየንት ይሄዳል ስለዚህ ትንሽ ካለበት በብዛት ኢንሳይዱ ኔጌቲቭ ስለሆነ ለዚህ ነው ሰከንደሪ አክቲቭ ያለው በሶዲየም ጉልበት ወደ ውስጥ ፓምፕ ይደረጋል ስለዚህ አዮዳይድ ከገባ በኋላ ያንን ሂደት አዮዲን ፎርሜሽን አዮዲን ትራፒንግ ብለን ትራፕ ይደረጋል ወደ ፎሊኩላር ሴል ይገባል ከዛስ ፎሊኩላር ሴላችን ከገባ በኋላ ሁለተኛው አክቲቪቲ ታይሮግሎቢን ግላይኮፕሮቲንን ሲንተሳይዝ ያደርጋል the follicular cell synthesize glycoprotein synthesize since it is a follicular cells እንላል inside in the cell there is a nucleus and endoplasmic reticulum now this rough በተለይ rough endoplasmic reticulum ፕሮቲኑን ሲንተሳይዝ ያደርጋል ማለት ነው ባይ messenger nucleus አለ then the transcript ያደርጋል ስለዚህ finally the rough endoplasmic reticulum ፕሮቲኑን ሲንተሳይዝ ያደርጋል ከዛስ ጎልጂ apparatus ሲንተሳይዝ ፓክ ያደርግና then ቬዚክሎቹ ፎርም ያደርጋል በቬዚክሉ አማካኝነት ታይሮግሎቢሊን ወዴት ይገባል ማለት ነው ወደ ኮሎይዱ ይገባል this is ታይሮግሎቢሊን ፎርሜሽን ፎርም ከሆነ በኋላ ወደ በኋላ ፊገሩን ማሳያቸዋል ከዛስ አዮዲኔሽን እንላለን once ታይሮግሎቢሊኑ ከተሰራ በኋላ ወደ ኮሎይድ ይገባል then ኮሎይድ ውስጥ ከገባ በኋላ ያ አዮዲን ቀደም እንዳልኳችሁ አዮዳይድ የነበረው በፔሮክሳይድስ አማካኝነት ወዴት ይቀየራል ወደ አዮዲን አተም ይቀየራል ከዛስ አዮዲኑ ኦርጋኒፊኬሽን ይሉታል ምንድነው ባይንዲንግ ኦፍ አዮዲን to where to the thyroglobulin attach አንድ አዮዲን ሁለት አዮዲን አንድ ባይንድ ሲያደርግ ሞኖ አዮዶ ታይሮናይን እንላለን ሁለት ሲሆን ዳዮዶ ታይሮናይን እንላለን ከዛ ኮንደንሴሽን ይመጣል ታይሮይድ ሆርሞን ሴክሬሽን ዲአዮዲኔሽን አንድ ባንድ ያያየን the first activity in the thyroid hormone synthesis iodine formation ነው ምንድነው iodine formation you see this iodine is a raw material and essential for thyroid hormone synthesis የት ነው የሚገኘው sea animal salt like seafood in the form of iodide you see in the form of iodide ነው የሚገኘው ስለዚህ about 50 mg of ingested iodine in the form of iodide are required each year or about 1 mg you see ታያችኋል አሁን ብዙ ጊዜ የምንሰማ አንድ ረዘም ከቆየታ ብሏል እንጂ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ከዚህ ፊት አንድ ቆየት ብሏል ይሄ ስራ ጥናት ተካሄደ አንሳነበው ምድር ቢሉ አንድ ከ6 ከ7 አመት በፊት ገበያው ላይ አሁን በእኛ ሀገር ገበያ ማርኬቱ ላይ ያሉት እነዚህ አዮዲኔትድ ሳልት ተብሎ የሚሸጡ አብዛኞቹ በላዮች አሁንም በቅርቡን ሲወጡ ነበር አይደል ምግብነት እንዳይውሉ ብሎ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ወደ 50 የጨው አይነቶችን አግዶ ነበር ለምንድነው ይሄንን ያገደው ሲባል አብዛኞቹ እኔ እንደዛ ፐርሰናሊ እንደዛ አላል መተመኛ ሀገር የነጋዴ በንግዱ ዓለም ውስጥ ያለው ማህበረሰብ ብዙ ጊዜ ስለሚያገኘው ገንዘብ ነው እንጂ ስለ ማህበረሰቡ ያን ያክል ወሬ አያደርግም እንደምታውቁ ስለዚህ እነዚህ ነጋዴዎች አዮዲኔትድ ሳልት ነው ብለው ለህዝቡ የሚሸጡት አዮዲን ሳልት በውስጡ በቂ የሆነ አዮዲን ያልያዘ ነው ስለዚህ አንድ ሰው ታያቸዋል አንዲት እናት በአመት ውስጥ 50 ሚሊ ግራም በሳምንት ውስጥ 1 ሚሊ ግራም አዮዲን አታ ጎይተርን ዴቨሎፕ ስታደርግ ማለት
ለዚህ የምትወልደው ልጅ ለዚህ ብሬን ዴፊሺየንሲ ኢማቹር ብሬን ይዞ ሲወለድ በጣም ከፍተኛ ሜቢ ወደ ሌላ ጊዜ ሰራው ይሆናል ለዚህ ይሄ ታይሮይድ ሆርሞን በተለይ በአንድ በአረገዘች እናት ላይ በጣም ትልቅ ሮል አለው ስፔሻሊ ይሄ ብሬን ዴቨሎፕመንት ላይ በጣም ትልቅ ሆርሞን ትልቅ ሮል አለው ለዚህ አንዲት እናት በተለይ ስትወልድ በምትወልድበት ጊዜ በምትጠንስበት ጊዜ በሰውነቷ ውስጥ ያለው የአዮዲን መጠን ካነሰ ያንን የታይሮይድ ሆርሞን መጠን ካነሰ የልጁ የብሬን ዴቨሎፕመንት ላይ ትልቅ ተጽዕኖ ያሳድራል ሶ ለዚህ ነው ሁሉ ጊዜ የምንመገበው የጨው መጠን የምንመገበው የአዮዲን መጠን ማወቅ ያስፈልጋል አንዲት እናት 50 ሚሊ ግራም በአመት ወይንም በሳምንት 1 ሚሊ ግራም አዮዲን አጥቶ ታይሮይድ ግላንዷ ተቆጥቶ ሲያብጥ ይታያቸዋል this is because of በጣም ሰልፊሽ የሆኑ ነጋዴዎች የሚያሳድሩ ማህበረሰቡ ላይ የሚያሳድሩ ተጽዕኖ ነው anyway ግን በኖርማል ፊዚዮሎጂ you see በአመት ውስጥ እስከ 50 ሚሊ ግራም አዮዳይድ ያስፈልገናል በመነመገበው ምግብ ውስጥ ማለት ስለዚህ ያ አዮዳይድ ለምን ያገለግላል ታይሮይድ ግላንዳችን በቂ የሆነ ታይሮይድ ሆርሞንን እንዲያዘጋጅ ያገለግላል you see so this iodide actively transported or trapped into follicular cell ስለዚህ ከሰርኩሌሽናችን by active secondary active transport አማካይነት ትራንስፖርት ይደረጋል then transport with sodium iodine transport ማለት ከብለዳችን ወደ ፎሊኩላር ሴል ከዛስ ከፎሊኩላር ሴል ጫፍ ላይ at the apex part of the follicular cell basal part ሳይሆን apex part ላይ ምን ይሆናል at the apex part of follicular cell ያ there is peroxidase አለ ሁለተኛው ስቴፕ you see peroxidase enzyme ምን ያደርጋል found at near to the apex of follicular cell you see which is important to oxidize iodide የነበረው ወዴት ይቀይረዋል ወደ አዮዲን አተምነት ይቀይረዋል you see ወዴት ይቀይረው አዮዳይድን ወደ አዮዲንነት ቀይረው where as the apex part of follicular cell see basal lateralum አይደለም basal partum አይደለም apex part of the follicular cell ምን ያደርጋል ያንን አዮዳይድን ወደ አዮዲን አተምነት ይቀይራል so what this iodine then ምን ይሆናል ወደ ኮሎይዱ ይገባል ማለት ነው then this peroxides oxidize iodide into iodine then the thyroid is the only tissue that oxidize iodide into iodine and this reaction is promoted by TSH አይደል thyroid stimulating hormone እንዳልኳችሁ ነው ይሄን ስለ hypothalamus pituitary thyroid gland axis ይታይ ለዚህ hypothalamus you know አንዳንዶቹ ማስተር ግላንድ የሚለው ነገር ያጨቃጭቃል hypothalamus man TRH ሪሊዝ thyroid releasing hormone ሪሊዝ ያደርግና ወደ anterior pituitary ይልካል anterior pituitary ውስጥ ከሚገኙ secretory ሴሎች አንዱ thyrotrope የተባለ ሴል so ይሄ thyrotrope hypothalamus ሲያዘው ማንን ያመርታል TS thyroid stimulating hormone ያ TSH ምን ነው እሱ ነው አይደል this TSH then through the blood transported into the thyroid gland ወደ thyroid glandአችን ይመጣና thyroid gland ሆይ T3 እና T4 አምሩት ይያለ ኦርደር ያደርጋል ኮማንድ ይሰጠዋል then thyroid glandአችን በተለይ ከየትኛው ከፎሊኩላር ሴል ኦፍ ዘ thyroid gland T3 እና T4 እየተመረጠ ወደ ብለዳችን ይመጣል you see so ይሄ መጠን ቢያንስ ለምሳሌ በቂ የሆነ T3 እና T4 ከሌለ በምን የተነሳ ቀደም እንዳልኳችሁ ለምሳሌ አንድ ሰው በሚመገብበት ምግብ ውስጥ የአዮዲን እጥረት ቢኖር ሌት እንበል በምንመገበው ምግብ ውስጥ የአዮዲን ዴፊሺየንሲ ቢኖር በቂ የሆነ አዮዲን ባይኖር አሁን ታይሮይድ ግላንድ በተለይ ፎሊኩላር ሴል ኦፍ ዘ ታይሮይድ ግላንድ ቀደም እንዳልኳችሁ T3 እና T4 ለመስራት በቂ የሆነ አዮዲን ይፈልጋል በቂ የሆነ አዮዲን ከሌለ በደማችን ውስጥ ይሄን T3 እና T4 ለማምረት ይቸገራል ምን ይሆናል ካዳ ለስ የሆነ T3 እና T4 በደማችን ውስጥ ይገኛል ስለዚህ ለስ የሆነ T3 እና T4 ሲገኝ ለሃይፖታላመስ መረጃ ይላካል ሃይፖታላመስ ሆይ በብለድ ውስጥ ያለው የT3 እና T4 መጠን አንሷል እባክህ በቂ የሆነ T3 እና T4 እንዲመረት አድርግ ሃይፖታላመስ ይደነግጣል እንዴት እንደዚህ ይሆናል ይሄማ መሆን የለበትም ሜታቦሊክ አክቲቪቲ ይዛባል ስለዚህ ትልቅ ችግር ይፈጠራል ሃይፖታላመስ ለአንቲሪየር ፒቱይተሪ ኮማንድ ይልካል አንቲሪየር ፒቱይተሪ ምን እየሰራ ነው T3 እና T4 አንሷል የተባለ ምን በመላክ TRH you see hypothalamus TRH thyroid releasing hormone በማምረት thyroid releasing hormone በማምረት ለአንቲሪየር ፒቱይተሪ ይልካል አንቲሪየር ፒቱይተሪ TRH ሲደርሰው በተለይ ታይሮትሮፕ የተባለው አንቲሪየር ፒቱይተሪ ውስጥ የሚገኝ ሴል ማንን ያመርታል TSH thyroid stimulating hormone ይሄ TSH በብለድ እየገሰገሰ ያለከለከ የት ይደርሳል neck region of our body አንገታችን አካባቢ የሚገኝ ታይሮይድ ግላንድ ላይ ታይሮይድ ግላንድ ሆይ ያስቆጣይ ነው በቂ የሆነ T3 T4 ያመረትክ አይደለም እባክህ ቶሎ በል ይሲ ኮንቲኒዩስሊ ይጨቀጭቀዋል በዚህ ሰዓት ግላንዱ ይቆጣል ለምን የኔ ችግር አይደለም በቂ የሆነ T3 እና T4ን ያላመረትኩ በመክንያት በአዮዲን እጥረት ነው so what በቂ አዮዲን የለም በቃ ጨቅጭቀኝ ይላል አጨቅጭቀኝ ካለ ደግሞ አቆረፈ አበጠ ነው
enlargement of thyroid gland abnormality ያስከትላል this abnormality commonly ምን እንላለን endemic goiter ይሄ endemic goiter ብለን የምንጠራው አንገት አካባቢ አንዳንድ እንቅርት በተለምዶ ተብሎ የሚጠራው አንዱ ምክንያት ምንድነው ማለት ነው because of the deficiency of thyroid hormone iodine atom ሲያንስ በዚህ የተነሳ thyroid hormone deficiency ያስከትላል thyroid hormone deficiency ሲኖር thyroid glandaችን ይቆጣል ግላንዱ እየተቆጣ ያበጠ ሲመጣ የሚያስከትለውን abnormality ይሄ goiter ብለን የምንጠራው ወይንም እንቅርት ብለን የምንጠራው abnormality ሊያስከትል ይችላል ማለት ነው then ሁለተኛው thyroglobulin formation this thyroglobulin formation ምንለው ቅድም ብያችኋለሁ see follicular cell ሲታይ ይሄ follicular cell since the cell there is what there is organelles አይደል organelle nucleus አለ ሌሎች organelle raffinoplasmic reticulum አለ Golgi apparatus አለ so those organelles inside the follicular cells are important to synthesize the protein the essential protein that is thyroglobulin ማለት ስለዚህ thyroglobulin የተባለው protein follicular cell of the thyroid gland ላይ ይመረታል by what by the organelles like raffinoplasmic reticulum see nucleus ያደርጋል then raffinoplasmic reticulum synthesize ያደርጋል protein ከዛ Golgi apparatus pack ያደርጋል physically form ያደርጋል by endocytosis ወዴት ይልኳል ወደ colloid ይልኳል ማለት ነው then inside the colloid there is a thyroglobulin you see synthesized in the thyroid cell following entry of amino acid from the extracellular fluid compound and that amino acid is see amino acidoችን በመጠቀም thyroglobulin በተለይ thyrosin የተባለ amino acid በመጠቀም synthesized ይደረጋል secreted into the colloid by exocytosis see ወደ colloid release ይደረጋል by exocytosis አማካኝ and then this is facilitated by what by the thyroid peroxidase so each molecules of thyroglobulin contain about 114 tyrosine residue you see this is amino acid which is important to synthesize thyroglobulin it also storage site of two hormones which is thyroid gland between the thyroid gland now hey በዚህ የተነሳ thyroglobulin which is important to store the thyroid hormone for the future use you see then ሶስተኛው iodination ወይንም ምን ተብሎ ይጠራል organification አራተኛም ብላችሁ ማውጣት ይችላልላችሁ ቀደም እንዳልኳችሁ iodide once trap ከተደረገ በኋላ as the apex part of the follicular cell oxidize ስለሚሆን ማለት ነው ብዙ ጊዜ አብስበስ ስለምናገናኘው አንድ ናቸው ብለን ስለምንል ነው ሁለት ብለን የጀመርነው thyroglobulin formation ሶስተኛው iodination so iodination ወይንም አንዳንዶቹ organification ብለው ይጠሩታል ምን ማለት ነው ይሄ iodine attached to the tyrosine with the thyroglobulin chain you see iodine one iodine attached to the tyrosine where inside the colloid ማለት ነው of the thyroglobulin chain ከዛ በኋላ iodine አንድ iodine ከታይሮሲን ጋር ባይንድ ሲያደርግ monoiodothyronine እንላለን and ሁለት iodine ባይንድ ሲያደርግ you አንድ iodine ከአንድ ታይሮሲን ጋር ባይንድ ሲያደርግ monoiodothyronine and ሁለት iodine ከአንድ ታይሮሲን ጋር ባይንድ ሲያደርግ diiodothyronine ይሄንን ሂደት ምን ብለን እንጠራለን organification ብለን እንጠራለን then ከዚህ በኋላስ organification ከተካሄደ በኋላ monoiodothyronine እና diiodothyronine ከተፈጠረ በኋላ አራተኛው ስቴፕ ምን ተብሎ ይጠራል condensation እንላለን so ምንድነው condensation ማለት አንድ monoiodothyronine ከሌላ diiodothyronine ጋር ባይንድ ሲያደርግ አንድ iodine ከሁለት ዳይ ስንል ሁለት ማለት ሞኖ ስንል አንድ iodine ከያዘ ታይሮሲን ሌላ ሁለት iodine ከያዘ ታይሮሲን እርስ በርስ ይጣበቁና ቲስሪን ይፈጥራሉ ሁለት diiodothyrosinዎች እርስ በርስ ይጣበቁና ቲፎርም but monoiodothyronine ከሌላ monoiodothyronine ጋር ባይንድ አያደርግም ናቹራሊ ማለት ነው ስለዚህ monoiodothyronine ከdiiodothyronine ጋር ባይንድ ያደርጋል diiodothyronine ከdiiodothyronine ባይንድ ያደርጋል ይሄንን ሂደት ምን ብለን እንጠራለን condensation ከዛስ T3 እና T4 form አደረገ ከዛስ the thyroid hormone secretion finally T3 እና T4 form ከደረገ secrete ይደረጋሉ after formation of thyroid hormone then they remain bound to thyroglobulin in the colloid until secreted you see inside in the colloid the thyroglobulin form stored ይደረጋሉ then this TSH stimulate the pinocytosis of thyroglobulin and to the follicle you see the colloid ወደ follicular cell ይገባል በፒኖሳይቶስ ማለት ከዛ T3 እና T4 ወደ ውስጥ ይገባሉ ወደ ሰርኩሌሽናችን ይገባሉ ያንን ሂደት ምን ብለን እንጠራለን thyroid hormone lies once ከገቡ በኋላ ቬዚክሉን engulf it ይደረጋል inside in the follicle so this vesicle is important to store T3 and T4 inside the vesicle ማለት ነው ስለዚህ lysosomal reaction ይካሄዳል which is important to engulf it the vesicle and then release T3 and T4 እና T4 then ወደ ሰርኩሌሽናችን ይገባሉ the remaining monoiodothyronine እና diiodothyronine ካሉ እነሱም deiodination ይካሄዳል then T3 and T4 will be discharged freely and secreted into the capillaries into the blood then inside the blood we have a protein አይደል ቀድም ያልኳችሁ ፕላዝማ ፕሮቲኖች አሉ እነዚህ ፕላዝማ ፕሮቲኖች ከT3 እና T4 ጋር ይጣበቃሉ then circulate ያደርጋል ማለት
ዲአዮዲኔሽን ምንለው ኢንሳይድ ዘ ፎሊኩላር ሴል ሞኖአዮዶታይሮናይን እና ዲአዮዶታይሮን ከቀሩ እነዛ ሞኖአዮዶታይሮናይን ዲታች ያደርጋሉ ከፎሊኩሉ then reuse ያደርጋቸዋል ማለት ነው ይሄንን ሂደት ዲአዮዲኔሽን so this is the mechanism how the follicular cell synthesize T3 and T4 ማለት ነው ለዚህ ከዚህ ስዕል ይልቅ አንድ ሌላ ስዕል አለቀጥ ይሄ ስዕል በጣም ለኔ አሪፍ ነው ሰመራይዝ እናደርገው እዚህ የመጀመሪያው አክቲቪቲ ስቴፕ ነምበር 1 in thyroid hormone synthesis ብያችኋለሁ trapping iodide የሆነን ከሰርኩሌሽናችን ውስጥ ወዴት ማስገባት ወደ ፎሊኩላር ሴል ይገባሉ you see once በምን by sodium iodine transport which is a secondary active transport ለምን secondary ያለው because iodine inside in the cell ስለሆነ negative charged ፕሮቲኖች አሉ ስለዚህ more negative ወደ ሆነ ቦታ ስለሚገባ ኢነርጂ ያስፈልጋል ስለዚህ secondary active ያለው በዚህ ስለዚህ በsecondary active transport iodide ከገባ በኋላ ይሄ this is lateral part this is basal part you see as the apex part of the follicular cell iodide converted into where into iodide because of what peroxide see at the tip of the follicular cell iodide peroxide የተባለ enzyme which is important to oxidize iodide into iodine atom you see this is the first activity ምንለው trap ተደረገ then oxidize ይደረጋል ሁለተኛው activity inside the follicular cell we said that we have organelles አይደል inside the follicle organelles አሉ like what like rough endoplasmic reticulum you see this rough endoplasmic reticulum inside the follicular cell of the thyroid gland synthesize the protein what type of protein thyroglobulin synthesize ያደርጋል and this thyroglobulin በጎልጂ ኮምፕሌክስ አማካይነት ፓክ ይደረጋል then secretory vesicles form ይደረጋል you see then you see እዚህ ጋር iodine pendrin ታል ብዙ ይሄ iodine ፓምፕ የሚያደርግ ፕሮቲን pendrin ተብሎ ይጠራል ዘካው ነበር so you see አሁን by secretory vesicle by exocytosis ማለት ነው ከኢንሳይድ ከሴል ውስጥ ወደ ፎሊኩላር ወደ ኮሎይድ ይገባል በዚህ የተነሳ ይሄንን exocytosis ነው you see by exocytosis you see the secretory vesicle transport the thyroglobulin into the colloid ይሄንን once thyroglobulin formation ያለው ይሄን ሁለተኛ synthesis of thyroglobulin ከዛ በኋላስ inside in the colloid now ሶስተኛው ስቴፕ iodination ያለው ነው you see this thyroglobulin እንዳልኳችሁ ብዙ አሚኖ አሲዶች ታይሮሲን በተለይ አሚኖ አሲዶች ከታይሮሲን አሚኖ አሲድ ነው የተሰራው ብያችኋለሁ በተለይ ብዛት ያዘው so this thyroglobulin ከማጋ ባይንድ ያደርጋል ከአዮዲን አተም ጋር ከአንድ አዮዲን አተም ጋር ባይንድ ሲያደርግ ሞኖ አዮዶታይሮናይን እንላለን ከሁለት አዮዲን ጋር ባይንድ ሲያደርግ ዳአዮዶታ ይሄንን ሂደት ምን ብለን ጠርተናል iodination of the thyrosin አዮዲን ከታይሮሲን ጋር ባይንድ ያደርጋል ከዛ በኋላስ once ሞኖ አዮዶታይሮናይን እና ዳአዮዶታይሮናይን ፎርም ካደረገ በኋላ ሶስተኛው ስቴፕ ኮንደንሴሽን እንላለን ኮንደንስ ያደርጋል ስለዚህ አንድ ሞኖ አዮዶታይሮናይን ከሌላኛው ዳአዮዶታይሮናይን ጋር ባይንድ ያደርጋል ኦር ሁለት ዳአዮዶታይሮናይኖች እርስ በርስ ባይንድ ያደርጋሉ ያንን ስቴፕ ምን ብለን እንጠራለን ኮንደንሴሽን ካፕሊንግ ብለን እንጠራው ስለዚህ ካፕል ያደርጋሉ እርስ በርስ ስለዚህ ካፕል አደረገው ማለት ካፕሊንግ ሪአክሽን ብለን እንጠራው T3 እና T4 ፎርም ያደርጋል ከዛ በኋላስ you see T3 እና T4 ኮሎይዱስ ከተሰሩ በኋላ now by the endocytosis የምንለው into the cell from the outside into the cell endocytosis በኢንዶሳይቶሲስ አማካይነት ከኮሎይዱ ወዴት ይገባሉ ወደ ፎሊኩላር ሴሉ ይገባሉ ይሄንን ሂደት ነው ፒኖሳይቶሲስ ብለው by using vesicle ሊኩዊዶች ትራንስፖርት ያደርጋሉ ፒኖሳይቶሲስ ብለን የምንጠራው into the cell አይደል type of pinocytosis type of endocytosis አይደል የኢንዶሳይቶሲስ አይነት ነው ስለዚህ ቬዚክሎችን ፎርም በማድረግ ወደ ውስጥ ይገባል you see ቀደም እዚህ ጋር ምን ነበር ያለው you see እዚህ ጋር ታይሮግሎቡሊን ወደ ኮሎይዱ ሲገባ በኤግዞሳይቶሲስ ነው whereas T3 እና T4 ወደ ፎሊኩላር ሴል ሲገባ በፒኖሳይቶሲስ ነው into the cell ከዛስ you see once በፒኖሳይቶሲስ ከገቡ በኋላ there is lysosomal reaction where inside in the follicle ውስጥ lysosomal reaction ይካሄዳል which is important to eat the vesicle አይደል enzyme ነው which is important to engulf the vesicle ከዛስ T3 እና T4 ሪሊዝ ይደረጋሉ then this T3 and T4 by thyroid stimulating hormone ወደ ትራንስፖርት ይደረጋሉ ወደ ብለዳችን mainly T4 to some extent T3 ብያቸዋለሁ ከዛስ inside in the circulation thyroid binding globulinoች ፕሮቲኖች አሉ plasma proteins ከማጋ automatically bind ያደርጋሉ ከT3 እና ከT4 then circulate ያደርጋሉ but inside in the follicle ግን the remaining monoiodothyronine and diiodothyronine አሉ ብያቸዋለሁ እነዚህ monoiodothyronine እና diiodothyronine የቀሩት ሪሊዝ ያልተደረጉት T3 እና T4 monoiodothyronine diiodothyronine የያዙትን አዮዲን አተም ዲታች ያደርጉ
እንደገና ሪዩዝ ለማድረግ ይጠቀም ያን ነው ዲአዮዲኔሽን ብለን የምንጠራው this is the way how the thyroid gland sensitizes T3 and T4 so ይሄን ይመስላል የዛሬ ቆይታችን ስለተከታተላችሁኝ አመሰግናለሁ አሁንም ዘውትር እንደተለመደው ሼር ላይክ ኮሜንት ማድረጋችሁን አትርሱ ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ብዙ ተማሪ ላይክ ያደረገው ቶፒክ መርጬ ልሰራላችሁ እችላለሁ ስለተከታተላችሁኝ አመሰግናለሁ ስለነበረን ቆይታም በትጋሚ አመሰግናለሁ መልካም ጊዜ